ሌት ውርደት ምናምን የምትሉትኝ እኔ በሶሻል ሚዲያ ስለወጣሁት ሊሆን ይችላል አይደለም። ይሄ በጣም ስህተት ነው ማለት እኔ ቶሽ አቅም ፍቅር አይገባሽም እኔ ሰው አላፈቅርም ትያለሽ ምናምን ነገር እና እዚህ ነገር ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንደናችሁ ደህና ናችሁ? አይገኔ ጋር አልሐምዱሊላህ። ከእናንተ ጋር እንዴት ነው? ሰላም ብያለሁ። ሰላማችሁ በዝት ይበል ማለት ነው። አላህ ሱብሓነሁ ወተዓላ اللهم يا مقلبي قلوب ثبت قلبي على دينك ሁላችንም ቀልባችንን ወደ ራሳችን ይመልስልን ማለት ነውና አንዳንድ ሰው ያናግራሉ ማለት ነው። ትናንትና ፈኪ ተብዬዋ ማለት ነው እያንዳንድሽን እኮ ወንጀል ትሰሪያለሽ እኔ ሚዲያ ላይ አውጥቼ ስለተናገርኩ ነው እንዳለኝ አንቺ ማፈር ነበር ያነበረብሽ ከአንድ ሙስሊም ያውም ደግሞ እኔ ዲኔን ጠንካራ ነኝ ምናምን ቁርአን ቀርቻለሁ ቁርአን እቀራለሁ ምናምን እያለሽ ከምትል ሙስሊም የማይጠበቅ አላህ Subhanahu Wa Ta'ala እኮ የሰው ልጅ ይሳሳታል ሁሉ በእኔ አደም ኸጣ ነው የአደም ልጆች ሁሉ ይሳሳታሉ ከስተታቸው ግን የሚማሩ ናቸው አላህ Subhanahu Wa Ta'ala የሚቀበላቸው ማለት ነው ተጸጽተው ያላህ በጣም አላህን ተጸጽተው ይቅር ባዮችን ነው አላህ የሚወደው ማለት አንቺ እንኳን ይቅር ልትይ አይደለም እኔ እንደዚህ ስላደረኩ ነው እንደው ማፈር ነበረብሽ የሀገሮች ልጆች ራሱ በጣም ነው እየተሳቀቁብሽ ያሉት ማለት ነው። ሀገራችንን በሷ ስም መነሳቱ እያሉ ማለት ነውና ነገሩ ያው ያቺ ልጅ ጨርሰዋለች እኮ ልክ እናቷን ነው እኮ ቢያረገችው ብላለችና አሁንም ብትመለሽ ነው የሚሻልሽ። መጀመሪያ ሚዲያ ላይ ስትመጡ አንገታችሁን ትደፋላችሁ። ከዛ ትንሽ ከፍ ካላችሁ በኋላ ሰው ሲናገራችሁ ጥፍጥፍ ትመልሳላችሁ። እናንተ ከማን በልጣችሁ? ማናችሁ? ያሳደጋችሁ እኮ እዚህ ያደረሳችሁ እኮ የመዳም ቅመሞች ናቸው። ይሄንን እንዳትረሱ ማለት ነው። ግን የመዳም ቅመሞች እምላችሁ ነገር ማለት ነው ነገ የውመል ቂያማ እንደምትጠይቁበት ተረሳችሁት እንዴ? ኸይረ ነገር ጋር ሂዱ ነው እንጂ የተባለው መጥፎ ነገር ጋር ሂዱ ተብሏል እንዴ? አብሽሪ በርቺ የኛ ጀግና ችግር የለውም እኛም እኮ እንደዚህ ነበር እና ወንጀል እኮ ስትሰሩ ተደብቃችሁ ብትሰሩ ያን የተደበቃችሁን ነገር ሚዲያ ላይ እንድታወጡ ተብሏል እንዴ? አይናውጣ ናት ትናንትና እንደዛ ተዋርዳ እንደዛ ተደርጋ አሁን ደግሞ ሚዲያ ላይ እንዲህ አይደለም እንዴ እናንተ ናችሁ ወንጀል ሁላችሁም ትሰራላችሁ እኔ ሚዲያ ላይ ስለወጣ ነው እንደምናምን እያለች ትለፈጨቃለች ማለት ነው። እሷ ማንነቷን እኮ መርሳት አንድ ሰው ማንነቱን መርሳት የለበትም። የመጣበት ማህበረሰብ ማሰደብ የለበትም። ደግሞ ሙስሊም ናት ነን ሙስሊም እንኳን ብትሆን ኦኬ እነሱ ዱንያን ብቻ እንጂ አኺራን ነው ያስቡ። እኛ ሙስሊሞች እኮ ዱንያ ለኛ ለሙስሊሞች ዱንያ ፈተና ናት። ያንን ፈተና ሁሉ ጊዜ አላህን እያስተወሱ ነው ወይስ ማለፍ ያለበት ወይስ ደግሞ አንዳንቺ እንደዚህ ሚዲያ ላይ እየመጣ አንድ ወንድ ሲሄድ አንድ ወንድ ሲሄድ አንድ ወንድ ከብዙ ወንዶች ጋር ደግሞ እንደ ጥሩ ነገር ከብዙ ወንዶች ጋር ስለምሰራ ነው የሚሰርቡኝ። አዎ ሀጂ ነብይ ከሆነ ወንዶች ጋር ከብዙ ጋር ሰርተሻል ማለት ነው። አሁን ደግሞ ብለሽ ተመልካች ልታሸማቀቂ ነው ወይስ ምን ልትይ? ወንጀል እኮ አንቺ በሚዲያ ላይ ሰራሽ ሚዲያ የያዘው ነገር ደግሞ መቼም አይጠፋም። በኋላ ታፍሪበታለሽ። እኔ የማፍርበት ነገር አይደለም። አሁን በኋላ ስታገቢ ልጆች ደግሞ ይሄንን ሲያዩት ምንድነው የሚሰማቸው? ለማን ነው አራ የምትሆነው? ተከታዮቹ ማለት ነው። አብሽሪ በርቺ የምትሉት እስቲ ነን ሙስሊም እንደዛ ይባላል ችግር የለውም። ምክንያቱም እነሱ አይጠይቁበትም። እያንዳንድሽ በምትጥፊያት በምትናገሪያት ልክ ትጠይቂባታለሽ። እሷን እየገፋፋችሁ ሐራም ነገር እየሰራይ ወደ ዜና እኮ ነው እየገፋፋች ያለችው። አሁን ደግሞ ይቅርታ መጠየቅ አለባት። ፍቅር ነው ፍቅር ስለሆነ ፍቅር ሁላችሁንም ቤተሰብ ያስተዋል ንብረት እንትን ትላላችሁ። ያ እኮ ንብረት እንትን ቢባል በሐላል የሆነ ነው። በሐላል ለምሳሌ እኔ ሐላል ባሌ ማለት ነው ባል ሆነ ሰው እንደዚህ ፍቅርን ቢያዘው ቤተሰብም ጋር እንትን ንብረትም ቢወሰድበት በሐላል ለሆነ ነው እንጂ እንደዚህ ሚዲያ ላይ እየወጡ ዜናን እያስተላለፉ ወይም ደግሞ ዝሙት እንዲስፋፋ እያስተላለፋችሁ እንደ ደግ ነገር ተንቀባራራችሁ። አሁን በጣም ጥሩ ልጅ የሚባል ልጅ ነበር። አሁን ያ አላህ በጣም እንትን ዶላር እንደዚህ ያሰፍራል እንዴ ተድኖ ያወጣል እንዴ እንደዚህ
ለማንኛውም አላህ ሱብሃነሁ ወተዓላ መለከት ሞት ሁላችንም መቼ እንደምንሞት ዛሬ እንደምንሞት ነገ እንደምንሞት ሳናቅ እንደዚህ ያክል አላህ ላይ ማመጽ ጥሩ ነው ብዬ አላስብም። ኢሳምም ቢሆን ባለፈው ኡስታዞችን በጣም ተናግሯል። እሱም እንደዛው ነው። መጀመሪያ ላይ ህብረተሰቡ ጋር አንገታቸውን እየደፉ ሰብስክራይብ አድርጉን እንደዚህ እያርጉን እያሉ ይመጣሉ። ትንሽ ከፍታሉ ጠገብታሉ ማን ይነካናል እያሉ ይላሉ። ኡስታዞቹን መሳሪያ ይደርሳሉ ማለት ነውና ይሄ የተመልካችም ችግር ነው። አሁን ለምሳሌ ተመልካች አጠቃላይ ነገሩ ምን መጥፎ ነገር የሚሰራ ሰው ሁልጊዜም ያንን መጥፎ ነገር የሚሰራ ሰው ነው የሚከታተለው። ኸይር ነገር ነገ ለአኺራ ይጠቅመኛል ብሎ የሚያስብ ሰው እንጂ ጥሩ ነገር የሚሰራው አኺራውን የማያስብ ሰው እኮ ሁልጊዜም እንደዚህ ዝሙትን የሚያስፋፉ ጋር እንደዚህ ፋሳድ እንትን የሚሉ ጋር የሚሳደቡት ጋር ነው የሚያበረታቱት ማለት ነው። ነገ አኺራውን የሚያስታውስ ነገ ሞት አለብኝ ብሎ የሚያስታውስ ወደ ኸይር ነገር ነው የሚመራው ማለት ነው። ያ ሰው እኮ መጥፎ ነገር ቢሰራ አረ ይሄ ነገር መጥፎ ነገር እኮ ነው የሰራችሁት ተመለሱ ብሎ ነው የሚቆጣው ማለት ነው። እናንተ እንደውም ወደ መጥፎ ነገር እንዲሰራ አለቅስ ሁላችሁም ተመልካቾቹም ወደ ራሳችሁ ተመልሳችሁ ይህ ነገር እሷ ሲጀመር የምትሰማ ልጅ አይደለችም። አላህ ሱብሃነሁ ወተዓላ ልባችን ውስጥ አንድ ነጭ ልብ አለች የሚል ሐዲስ አለ ማለት ነው። ያቺ ልባችን ቀስ እያለች ቀይስ እያለች ትሄድና መጨረሻ ላይ ትጠቁራለች። ከጠቆረች ደግሞ መቼም ቢሆን እንትናተም አትስተካከልም። እንደውም እየባሰች ነው የሚል ሐዲስ አለና አንብቤ ያለሁኝና ልክ እንደዛ ነው። ቀስ እያለ ይዘ ደረሰ ካሁን በኋላ ነው የተመለሽ ቢሏትም አትመለስም። እንደውም ብላ ተከታዮቹን ታሰቅቅ ነበር። ደግነቱ እኔ የምከታተላት ልጅ አይደለሁም። እንደዚህ አንዳንዴ መናገር ካልፈለኩ በስተቀር ሰብስክራይብም አይደለችም የምከታተላትም ልጅ አይደለችም። አሁን ሲጀመር ማንኛቸውንም ሰው አልከታተልም። ምክንያቱም ስንት የሚጠቅም ነገር አለ። ለምሳሌ አሁን ኸይር ነገር ቢያስተላልፉ ጥሩ ነገር ቢያስተላልፉ እንደ ችግር የለም። ሙስሊም እህትና ወንድሞች ናቸው። እስቲ እንዲያርጉ ይደጉና ይለወጡ ብዬ አስባለሁ። አሁን ላይ ዝሙትንና ዜናን እያስተላለፉ እኔ እነሱ ምን አከታተለኝ? እንደዚህ ቪዲዮ እንትን ለማለት ካልሆነ የሆነ እንደዛ አንዳንድ አጫጭር ቪዲዮ እንትን ለማለት ካልሆነ አውርጄ እንደዚህ እንትን ለመናገር ካልፈለኩ በስተቀር ለምን ይከታተላችኋለሁ? እና ተመልካቾቹም ላይ ስህተት አለ እየመረጣችሁ ወይም ደግሞ ያንን ሰው ስህተት ሲሰራ ተው ይሄ ነገር ትክክል አይደላችሁም እያላችሁ ታልኮረኮማችኋቸው እነሱ ትክክል እየመሰላቸው ሁልጊዜም ያንን ነገር እየገፉበት ነው የሚሄደውና እርግጥ እሷ ብትሰደብ አሁን ኢሳም ላይ ሁሉም ነበር አንቺ ጉርዴታም እያላት ቲክቶክም ላይ ሲሆን ቲክቶክም ላይ ዩቲዩብም ላይ እንደዛ ሲያት የነበረው እሷ ግን ምንም የምትሰማ ልጅ አይደለችም። ስለዚህ አላህ ሱብሃነሁ ወተዓላ ሂዳያ ይስጣት ነው ማለት ነው። ፈልጋሁን ላይ ሲጀመር ሁሉም አኺራውን ሳይሆን እያስታወሰ ያለው ዱንያን ብቻ ነው። ምን ብዬ ብዙ ተመልካች ይኖረኝ ወይም ደግሞ ብዙ ፊው ይኖረኝና ዶላር ላገኝ ነው እንጂ አኺራውን የሚያስታውስ ከመቶ 10 ወይም 20% ነው ማለት ነው አሁን ላይ ያለው። ሙስሊሞችም እንዳሉ የማይጨበጡ ሴት የማይጨበጡት ነጭም ለቅለቅ ብለዋል። ይሄ ዶላር እንደዚህ ያደርጋል እንደ በሐላል ነገር የመጣ ነው ደስ የሚለው። በሐላል ነገር ለምን በሚሊዮን አይቆጠርም? ቢመጣ በአንድ ቀን ነው የሚጠፋው። ምክንያቱም ሐራም እስከሆነ ድረስ ማለት ነውና አላህ ሱብሃነሁ ወተዓላ እኛንም ቀልባችንን እንዳያጠቁርብን። እሷን ብላችሁ እየደግፋችሁ የምትሳደቡ ወይም ደግሞ እሷን ደግፋችሁ አብሽሪ የምትሉት ወላሂ የውመል ቂያማ ትጠይቁበታላችሁ። እያንዳንዷት የምትኮመተው ነገር የውመል ቂያማ ትተሳሰባታላችሁ። ሚዲያ ላይ የተቀመጠ ነገር መቼም ቢሆን አይለቅም ማለት ነው። ለምን ሺህ ዓመት አይሆንም። አሁን ያ ነገር እንዴት ነው የሚሆነው ለእናንተ? ሁላችንም ስንኮመት ጥሩ ነገር ስትሰራ ይሄ ነገር እኮ እንደዚህ ነው ብታስተካክሊ ብላችሁን እንጂ መጣፍ ያለብን መጥፎም ስትሰራ የኛ ጀግና፣ በሙዚቃም ስትሞዝቅ የኛ ጀግና ቀጥይበት፣ አቃጥሊያቸው። የምትቃጠሉት እናንተ እንጂ ወይም ሌላ ሰው ወይም እሷና እናንተ ናችሁ የምትቃጠሉት። እነዛ ተመልካች ወይም የሌላዎች አድራጊ የሆኑት ለምን ይቃጠላሉ?
ሲቀጠሉም የሚጎዱት ራሳቸውን ነው። ግን ደግሞ እናንተ ራሳችሁን እየጎዳችሁ ነው ያላችሁት። ምክንያቱም ይቺ ልጅ ወደ ዜና እየገፋፋችኋት፣ ወደ ሀራም ነገር እየገፋፋችኋት፣ እሷ ትክክል ነኝ ትክክል ብላችሁ ስለምትሏት ትክክል ነኝ ብላ ነው የምታስበው። ግን እሷ ትክክል አይደለም ይሄ ነገር አስተካክል እያላችሁ ብትመክሯት እሷም